Let's talk what money is. አንድ ነገር ገንዘብ ነው ተብሎ ለመባል ሶስት ባህሪያቶችን ማሟላት አለበት። ሶስቶቹን ባህሪያቶች ካላሟላ ቢያንስ ያ የኢኮኖሚ ፍልስፍና ተገነባበት ዘመን ላይ ብቻ ነበር ያ ነገር እውነት የነበረ ማለት ነው። ያ ማለት ገንዘብ ባህሪውን ቀይሯል ማለት ከሶስቱ አንድ ነገር ትክክል አይደለም ማለት አሁን ያለው ገንዘብና የድሮ ገንዘብ የተለያየ ነው ማለት ነው። የገንዘቡ ኮንሴፕት ሳይሆን የተለወጠው ድሮ ገንዘብ የሚሉት አባቶቻችንና አሁን ገንዘብ የምንለው ነገር በጣም የተለያየ ነው ማለት ነው። አንደኛው ገንዘብ ሊኖረው የሚገባው ባህሪ የመጠን መለኪያ መሆን አለበት። አንድ አፋር ገጠራማ በረሃ ውስጥ የሚኖር ገበሬ 20 ግመሎች ቢኖሩት ሀብቱን መጠኑን ማወቅ ይቻላል አይደል? አሁን ባለው ካረንሲ አንድ ግመል ስንት እንደሚያወጣ እናውቃለን። ያን ግመል በሚያወጣው ሂሳብ አስልተን ያሉትን ግመሎች ደምረን ይሄን ያህል ሀብት አለው ሰውየው ልንን እንችላለን። ዩኒት ኦፍ አካውንት ነው ማለት። ከተማ ውስጥ ያለም ሰው ቤት ቢኖረው ይሄ ቤት ይሄን ያህል ብር ማውጣት ይችላል እንላለን። ስለዚህ ኮምፕሊትሊ የተለያየ ስራ የተለያየ ሀብት ያላቸውን ሰዎች ሀብት ጎን ለጎን አድርገን ማወዳደር እንችላለን ማለት። ለምን ቢባል ሁለቶቹንም ሀብቶች ወደ አንድ አይነት ነገር መቀየር የምንችልበት ዩኒት ኦፍ አካውንት አለ፣ መለኪያ ማለት። ስለዚህ ገንዘብ ከተባለ አንድ ነገር መለኪያ መሆን አለበት ማለት ነው። ሁለተኛው ነገር ሰዎች የሚያምኑት መሆን አለበት። ምን ለማድረግ? ኤክስቼንጅ ለማድረግ። ያን ገንዘብ የሚባለውን ነገር ሲሰጥህ ፌስ ቫሊዩ ላይ ያለውን ያህል ሀብት አንተ ጋር ካለው ነገር ልሰጠኝ ይገባል ማለት ነው። ይሄ መጨረሻ ላይ ደርሶ እዚቹ አፍሪካ ውስጥ ዚምባብዌ ሰዎች ለዚምባብዌ ዶላር ምግብ አንሸጥም ብለው እምቢ ብለው ሱቃቸውን የዘጉበት ጊዜ ነበር። ቡቲኮች ልብሶቻችንን አንሸጥም ለዚህ ካረንሲ። ምክንያቱም ሄደና የተወሰነ የሆነ ቦታ ላይ ሲደርስ ሰዎች ወስደው ሚዛን ላይ ነው የሚያስቀምጡት ገንዘቡን። ምግብ ቤት ለምሳሌ ብትሄዱ ምንድነው የምታደርጉት ማለት ነው? በጣም ኢንፍሌት ስላደረገ ለመቁጠር ታወጡትን ጊዜ አያወጣም። ብትሳሳቱ ይሻላል፣ ችግር የለም። 20 ወደዛ ቢያልፍ 100 ወደዚህ ቢያልፍ ዳዝ ማተር። ስለዚህ ሚዛን ላይ ቁጭ ታደርጉታላችሁ፣ ሰውዬው ይወስደዋል ማለት ነው። ይሄ ቁጥር ስንት ነው? 100 ትሪሊየን እንድታትም አድርጓታል። 100 የነበረውን 200 ሲያደርጉ ወዲያው ኢንፍሌሽኑ 100ን ወደ 10 ብር ሲያወርደው እንደገና ወደ 400 ወደ 1000 ምናምን ሲያደርጉ ሄደው አንድ ኖት ላይ 100 ትሪሊየን በአንድ ኖት ላይ ሁለት ጓደኛሞች ዚምባብዌ ገቡና መጠጥ ቤት ቢራ ያዛሉ። አንድ ቢራ 100 ቢሊዮን ዶላር ነው። ከዛ በኋላ እየጠጡ እየተጫወቱ አገር ሰላም ነው ብለው ሁለተኛውን ያዛሉ። ሁለተኛው ሲመጣ 150 ቢሊዮን ዶላር ነው። ከዛ በኋላ ሰዎች ዚምባብዌ ዶላር አንገበያይም ብለው ለረጅም ጊዜ በአሜሪካ ዶላር ነበር የሚገበያዩት። ስለዚህ ሚዲየም ኦፍ ኤክስቼንጅ መሆን አለበት ማለት ምን ማለት ነው? ሲሰጣችሁ ያን የዛን አገር ካረንሲ በዚህ ነገር ደግሞ እኔ ቫልዩ ልገዛበት እችላለሁ ብላችሁ አምናችሁ እናንተ እጅ ያለው ነገር ልሰጡኝ ይገባል ማለት መገበያያ መሆን አለበት ማለት። ሶስተኛው ቫልዩ ስቶር ማድረግ አለ ኦቨር ታይም ማለት ለረጅም ጊዜ በገንዘቡ መልክ ላይ በገንዘቡ ገጽ ላይ የተጻፈውን ቁጥር ሜንቴን ማድረግ አለበት ማለት ነው። በሌላ አነጋገር ለምሳሌ የዛን ጊዜ 1100 ብር ወይም 1200 ብር የነበረው ሰው አለ ብለን እናስብ። የዛን ሰዓት ወርቅ ቤት ሄዶ 1 ግራም ቢገዛ 1 ግራም መግዛት ይችላል ማለት ነው። ያን ገንዘብ እንዳጋጣሚ የሆነ ወርቅ አልገዛበትም፣ ግን ምናልባት ቢቀሙኝ ወይ የሆነ ነገር ቢያደርጉኝ ብሎ ተጠራጥሮ ቀበረው የሆነ ቦታ። ከዛ በኋላ አሁን አወጣው ገንዘብ አልተቀየረም መሃል ላይ ብለን እናስብና ማለት ነው። አወጣው ብሩን። ከዛ ወርቅ ቤት ሄደ 250 ሚሊ ግራም ነው የሚገዛው ማለት ነው። የአንዷን ግራም 1/4 ነው የሚገዛው ማለት ነው። ኦኬ የት ሄደ ገንዘቡ? 75% የት ሄደ? ወርቁ ነው ዋጋው የጨመረው? ገንዘቡ ነው የመግዛት አቅሙ የወረደው? በሁለቱም መንገድ ማሰብ ይሻላል፣ ግን የሚሻለው ግን የገንዘቡ የመግዛት አቅም ነው የወረደው። ስለዚህ እጄ ላይ የነበረው ገንዘብ ድሮ የሆነ ነገር ይገዛ ነበር፣ አሁን የሆነ ነገር አይገዛም። ያ ማለት የገንዘቤ እጄ ላይ ያለው ገንዘብ የመግዛት አቅሙ ወረደ ማለት ነው። ይሄ መቼ ሊቆም ይችላል? ፈጣሪ ነው የሚያውቀው። ግን እንደማይቆም አውቃለሁ። በምን ያህል ሬት እየጨመረ ይቀጥላል፣ ምንድን ነው የሚሆነው የሚለው ነገር የምንጠብቀው ነገር ሆኖ አካባቢው ላይ ማረጋጋት ይቻል ይሆናል እንጂ ሬቱን ግን ሙሉ በሙሉ መቀነስ እና ማጥፋት የትኛውም አገር የትኛውም ፖሊሲ ሊያስቆሙ አይችልም። ኢትዮጵያ በብር ነው የምንገበያየው። ብር በዶላር ላይ ነው የተንጠለጠለው፣ ወይም በዩሮ ላይ ወይ በፓውንድ ላይ። እነዚህ ፓውንድ፣ ዩሮ፣ ዶላር የምንላቸው ራሳቸው ደግሞ አየር ላይ ነው ያሉት። ጎልድ ባካፕ የላቸውም ጀርባቸው ላይ። ስለዚህ አየር ላይ የተንጠለጠለው ነገር ላይ አምነን እኛ ደግሞ እሱ ላይ ነው የተንጠለጠለው ነው። ስለዚህ ዶላርን እንደ ኮሞዲቲ ነው የምንገዛው ማለት ነው። በሌላ አነጋገር ምን ማለት ነው? የብር የመግዛት አቅም ከዶላር አንጻር ልክ እንደ ዕቃ እየወረደ ነው የሚሄደው። የዶላር ዋጋ እየጨመረ ነው የሚሄደው በአንጻሩ ማለት ነው። በሌላ አነጋገር ይሄ ማለት ምን ማለት እንደሆነ ካላወቅን እንነግዳለን፣ እንለፋለን፣ እንወጣለን፣ እንወርዳለን፣ እንጥራለን፣ የሆነ ነገር እናደርጋለን፣ ግን ሳምሃው ኪሶቻችን ውስጥ የማይታዩ ገመዶችን አስሯል። በፈለገው ጊዜ ሳብ ማድረግ ይችላል። ስለዚህ ኪሳችሁ ውስጥ እያለ ይጎላል ማለት ነው። ስለዚህ ቫልዩ ስቶር ማድረግ ይችላል ወይ ነው አሁን ጥያቄው። ፖይንቱ እሱ ነው። የድሮ አባቶቻችን ማትሬዛን ወይም ሌሎች ኖቶችን ይቀብሩና ለልጆቻቸው ሁሉ እስኪያወርሱ ድረስ ልጆቻቸው ተወልደው አድገው እድሜያቸው ለመውረስ ደርሶ እነሱ ሲሞቱ ከተቀበሩበት ቦታ ወይ በምልክት ለነፍስ አባቶቻቸው ይናገራሉ። እንዲህ አይነት ቦታ ቀብር ያለው ምሞት ከሆነ ይውሰዱት እና ይሄን ያህል ይከፋፈሉ ብሎ ይናዘዙ ነው። ያ ማለት ምን ማለት
ማለት ነው? ተቀብሮ ሲወጣ ዋጋ አለው ማለት ነው። እንግዲህ የዚህን ዘመን ሰው $1 ሚሊዮን ቀብር ያለው እንዲህ አይነት ቦታ ከዛ በኋላ ልጁ አድጎ የሆነ ቦታ ላይ ሲደርስ አውጥቶ ይሄን ያህል እንትና ይውሰድ ይሄን ያህል እንትና ይውሰድ ብሎ እንደመናዘዝ ማለት ነው። ልጆቹን አየር ላይ እንደመጣል ማለት ነው። ባጭሩ ቫልዩ ስቶር አያደርግም ማለት ነው። ስለዚህ የሆነ ያልተገነዘብነው ነገር አለ ማለት ነው። ቫልዩ ስቶር አያደርግም ማለት ቫልዩ ሊክ ያደርጋል ማለት ቫልዩ የት ነው የሚሄደው እሱን መረዳት ያስፈልጋል ማለት ነው። እሱን ከተረዳችሁ በነገራችን ላይ ገንዘብን የምታዩበት መንገድ ኮምፕሊትሊ ይለወጣል ማለት ነው። ገንዘብን የምታዩበት መንገድ ተለወጠ ማለት ህይወታችሁን የምታውሉበት ቦታ ይለወጣል ማለት ነው። የበለጠ ፕሮዳክቲቭ የበለጠ ብዙ ገንዘብ አትራክት ማድረግ የሚችል ነገር ላይ ትኩረት ታደርጋላችሁ ማለት ነው። እዚህ ጋር ፓውንድ አለ፣ ዩሮ አለ፣ እዚህ ጋር የቻይና ዩዋን አለ፣ እዚህ ጋር ዶላር አለ፣ እዚህ ጋር የኢትዮጵያ ብር አለ፣ እዚህ ጋር ሩብል ነው ምን የሚባለው የራሻ። ይሄ ነው ወይ ገንዘብ ነው ጥያቄ። ላምጪው እንዲከፈል ህግ ያስገድዳል ይላል። እዚህ ጋር ስንት ካራክተሮች አሉ? አምጪው አለ፣ እንዲከፍል ህግ የሚያስገድደው ሰው አለ፣ የሚመጣው ነገር ደግሞ አለ። ያመጣው ሰው የሆነ ነገር ይዞ ሲመጣና ለሆነ ሰው ሲሰጥ ያ የሚሰጠው ሰው እንዲሰጥ ይገደዳል የሆነ ነገር። ለምሳሌ ቲማቲም የሚሸጥ ሰው ካለ እኔ ብሩን ይዤ የምመጣው ሰው አምጪው ነኝ፣ ብሩን እጄ ላይ ስለያዝኩት። በብሩ የምፈልገውን ነገር የሚሸጥልኝ ሰው ደግሞ ያመጣሁትን ብር ተቀብሎ ያን ነገር እንዲሰጠኝ የሚገደደው ነው ማለት ነው። ስለዚህ ቲማቲም ነጋዴው ቲማቲም እንዲሰጠኝ ህግ ያስገድደዋል። እኔ በያዝኩት ካረንሲ ፌስ ቫሊዩ ለምሳሌ 20 ብር ከሆነ 10 ኪሎ እንዲሰጠኝ ህግ ያስገድደዋል ማለት ነው። ብሩን ስሰጠው ገንዘብ የመጣበትን መንገድ እስኪ መጀመሪያ ለምሳሌ መሬትና ከብቶች ቢሆን የምትለዋወጡት ባለመሬቱ የሚጎዳ ከሆነ በአንድ ከብት ማነስ አንድ ከብት ጨምሩለታላችሁ። አንድ ከብት ሲጨምሩ ግን ግማሽ ከብት ያህል ልትጎዱ ትችላላችሁ። ግማሽ የሚባል ከብት ግን የለም። በአንድ በኩል አንዱ ሰው ይጎዳል ማለት ነው። አንደኛው ይሄ ነው። ሁለተኛው ረጅም መንገድ ይዛችሁ መሄድ የማትችሏቸው ኮሞዲቲዎች አሉ። ከዛ በኋላ አውቶማቲካሊ ሰዎች ምንድን ነው እያደረጉ የመጡት? በእነዚህ ዋጋ ለዋጋ ከመለዋወጥ ይልቅ ወደ የግልጋሎቶቻቸው ማዋል ይችላሉ። መካከል ላይ የሚሰፍር ሚዲየም ኦፍ ኤክስቼንጅ የሚባል ነገር የለም ማለት። ከዛ በኋላ ሚዲየም ኦፍ ኤክስቼንጅ ነው የፈጠሩት እንደየአገራቱና እንደየሰፈሩ አይነት ማለት ነው። አሞሌ ጨው የሚጠቀሙ ነበሩ። ብዙ ነው በነገራችን ላይ። እንቁላል ሁሉ እንደ መገበያ የሚጠቀሙበት ጊዜ ነበር፣ ለአጭር ጊዜ ማለት ነው። እንግዲህ እንቁላል ረጅም እድሜ ስለሌለው ታውቃላችሁ። እንደየባህሉ የመገበያን ነገር መካከል ላይ ማስገባት ጀመሩ ሰዎች። የመገበያዎቹ ነገሮች ሪላቲቭሊ ለማንቀሳቀስ የሚመቹ ናቸው። እንደ ዩኒት ኦፍ አካውንትን ማገልገል ይችላሉ። የሚጎዳ ሰው መሀል ላይ እንዳይኖር ያኛውም ወደ ዩኒት ኦፍ አካውንቱ ይለውጣል፣ ይሄኛውም ወደ ዩኒት ኦፍ አካውንቱ ይለውጣል። ስለዚህ የሚዲየም ኦፍ ኤክስቼንጅ ኮንሴፕት መካከል ገባ ማለት ነው። የመጣበት ጊዜ ነው። ሰዎች አድቫንስ እያደረጉ ሲሄዱ አእምሯቸው ማዕድናትን ወደ መፈለጉ እንዲህ አይነት ነገር ሲገኝ የተለያዩ የከበሩ ማዕድናትን እንደ መለዋወጫ ዕቃ መጠቀም ጀመሩ። ለረጅም ጊዜ ሰዎች በሲልቨር ይጠቀሙ ነበር፣ በብር ይገበያዩ ነበር፣ በሌሎችም የከበሩ ማዕድናት። ሌላው ቀርቶ የሚያብረቀርቁ ቅርጽ ያውጥታችሁላቸው አንገት ላይ የምታደርጓቸው አይነት እንትን የነበራቸው መንገዱ ላይ የሚለቀሙ ነገሮች ሁሉ ያገለግሉ ነበር። ጎልድ ግን ለረጅም ጊዜ ስቲክ አደረገ። እንግሊዝ ሀገር ለብዙ ጊዜ እንደ መገበያ የተጠቀሙበት ሲልቨር ነው። ከዛ በኋላ ደግሞ ጎልድ ነው። ስለዚህ ምንድን ያደርጋሉ ማለት ነው? ሰዎች ለምሳሌ መሬት የሚሸጥ ሰው ወደ ወርቅ ይለውጣል። ከብቶች ያለው ሰው ወደ ወርቅ ይለውጣል። መሬትና ከብት መገዛዛት ሲፈልጉ ምን ያደርጋሉ ማለት ነው? ባለመሬቱ በወርቅ ግራም ወይም ኦንስ ይነጋገራል። ዲሉ ሲጨርሱት ወርቁን ይሰጠዋል፣ መሬቱን ይወስዳል ማለት ነው። በእቃ አይደለም የሚለዋወጡት ማለት ነው። በሌላ አነጋገር ጥሩነቱ ግን ምንድን ነበረ? የወርቅ ዋጋ ለረጅም ጊዜ አንድ አይነት ነበር፣ አይለዋወጥም። ጠዋት ሌላ ከሰዓት በኋላ ሌላ አይደለም ማለት። እንደገና ያንን እቃ የሸጣችሁበትን ወርቅ ለረጅም ጊዜ ስቶር አድርጋችሁት ገበያ ይዛችሁት ብትወጡ ከዓመትና ከ2 ዓመት በኋላ ያ የሸጣችሁትን የሚያክል ነገር ልገዙ ትችላላችሁ። ብዙም አይቀንስም ማለት ነው። በሌላ አነጋገር ምን ያደርግ ነበር ማለት ነው? ይሄ ቫልዩ ስቶር ማድረግ ይችላል። የፈለጋችሁትን ያህል እጃችሁ ላይ ብታቆዩት ቢጨምር እንጂ አይቀንስም። የወርቅ አንጣሪዎች ወርቅ ላላቸው ለሌሎች ሰዎች እንደ ማስቀመጫ ቦታ ያገለግሉ ነበር። አሁን ልክ ባንኮቻችን ብራችንን እንደሚያስቀምጡልን ሁሉ እነዚህ ወርቅ የሚያነጥሩ ግለሰቦች የሚጠብቁበት ዘበኛ የታጠቀ ማለት ነው፣ መሳሪያ የታጠቀ ዘበኛ አላቸው። ቮልት አላቸው ወይም ካዝና አላቸው። ገንዘቡን ወርቃችሁን የሚያስቀምጡበት። ልታስቀምጡ የሄዳችሁ ቀን ይመዝኑትና ላስቀመጣችሁት የወርቅ መጠን ደረሰኝ ይሰጧችኋል። ለምሳሌ 10 ግራም ወርቅ ብታስቀምጡ ምን ያደርጋሉ ማለት ነው? ስማችሁ ይመዘገባል። ያስቀመጣችሁት የወርቅ መጠን ያስቀመጣችሁበት ቀን ይመዘገብና ደረሰኝ ይሰጣችኋል። ሌላ ጊዜ ወርቃችሁን ለመውሰድ ስትመጡ ሊያስቀመጣችሁበትን የኪራይ ዋጋ ከወርቁ ላይ ቀንሱና ወርቃችሁን ይሰጧችኋል። ከዛ በኋላ በጦርነት ምክንያት የወደመን ኢኮኖሚ ሪቫይቭ ለማድረግ በዛውም የሚቀጥለውን ጦርነት ገንዘብ ለማግኘት ብሎ የእንግሊዝ ሀገር መንግስት እነዚህ ወርቅ አንጣሪዎች የሚሰሩበትን መንገድ አየ። ምን ያደርጉ ነበር? እነዚህ ወርቅ አንጣሪዎች ሲያዩ ብዙ ሰዎች ወርቆቻቸውን አስቀምጠው ለዓመት ለ2 ዓመት የማይመጡ ጊዜ ነበር። የፈለገው ያህል ቢወጣ ወርቅ ካዝና ባዶን አይሆንም። የተወሰነ ወርቅ ይኖራል ሁሉ ጊዜ ማለት ነው። ከዛ በኋላ ለምን ሌላ ያልነገርኳቸው ነገር ያ ደረሰኙን ይዞ ወደ ቤቱ የሄደው ሰው ወርቅ አስቀምጦ ደረሰኙን ይዞ ወደ ቤቱ የሄደው ሰው ደረሰኙን ለመገበያ ሊጠቀምበት
ይችል ነበር ለተወሰነ ጊዜ። ከዛ በኋላ ለምሳሌ አሁን ከወንደሰን ላይ በሬ መግዛት ብፈልግ በዛ ዘመን ኮንቴክስት ባወራ እንነጋገራለን በወርቅ ምን ያህል ግራም ሊሸጠው እንደፈለገ ወይም ምን ያህል ኦንስ ወርቅ እንደሚመዝንለት እጠይቀውና ከተግባባን የበሬውን ዋጋ የሚያወጣ ወይም ከዛ በላይ ደረሰኝ ጂጄ ላይ ከያዝኩ ደረሰኙን አስይዘውና በሬውን ወስዳለሁ። ዋጋ ተነጋግረናል ኦልሬዲ። እሱ ግን ሄዶ ወርቁ ማውጣት አይችልም። ለምን? ደረሰኙ ላይ የተጻፈው የሌላ ሰው ስም ነው። ከዛ በኋላ እሱ ጋር ይቆይና መመንዘር ስንፈልግ ሪዲ ማድረግ ስንፈልግ እኔና ወንዴ ደረሰኙን እሱ ይዞ እኔ ባለወርቁ ስለሆንኩ አብረን እንሄድና ወደ ወርቅ ቤቱ የሚቀነሰው ተቀንሶ ደረሰኙ በእኔ በኩል ይመለስና ወርቁን አወጣለሁ። ከዛ ወርቁን ለሚገባው ሰው እየሰጣለሁ ማለት ነው። ደረሰኙ ግን ወዴት ይመለሳል? ወደ ወርቅ ቤቱ። ከዛ የባንክ ኦፍ ኢንግላንድ የወርቅ አንጣሪዎችን የቢዝነስ ሞዴል ቀጥታ ወስዶ መሬት ላይ ነው ያስቀመጠው። የተወሰነ ወርቅ ሴንትራል ባንክ ውስጥ አለ። ብዙ ደግሞ ወርቅ ባንክ አካውንት ሴንትራል ባንክ ውስጥ የሌለ ግን ገበያ ውስጥ የገቡ በጣም ብዙ ደረሰኞች አሉ ማለት ነው። ለምን መሰላችሁ? ደረሰኙን የሚሰጡት እነዚህ ሰዎች በሰጡት ደረሰኝ ላይ ኢንተረስት ቻርጅ ያደርጋሉ። ሁሉም ሰው አንድ ቀን መጥቶ ውልቅ አድርጎ ወርቁን የሚወስድ ቢሆን ኖሮ አርቲፊሻል ደረሰኝ መስጠት አይቻልም። ግን ሁሉ ሰው በአንድ ቀን ስለማይወጣ የማይጎለውን የካዝናውን ስቶክ ይገምቱና በረጅም ጊዜ ላይ ይገምቱና ለዛ ካዝና ውስጥ ለሚቀረው ስቶክ የውሸት ደረሰኝ ያዘጋጃሉ። ከዛ በኋላ ያን ደረሰኝ ምን አደርጋለሁ ማለት ነው? ከእናንተ መካከል ለምሳሌ ለሚኪያስ ሰጠዋለሁ ደረሰኙን ሲነግድበት ኖሮ ሲመልስልኝ ከኢንተረስት ጋር ነው የሚመልስልኝ። ግን እሱ እኔ ጋር ወርቃለሁ። ለእኔ ምንድን ነው ትርፉ? ለሱ ንግዱን ነግዶበታል፣ አትርፎበታል። ትርፉ እሱ ነው። ለእኔ ትርፌ ምንድን ነው? ምንም ላልሰራውበት ነገር ኢንተረስት አግኝቻለሁ። ለአምጪው እንዲከፈል ሕግ ያስገድዳል። ከዛ በኋላ ምንድን ነው የሆነው? 1971 ላይ ሪቻርድ ኒክሰን የሚባል ሰው አሜሪካ ላይ ፕሬዝዳንት ሆነና ዶላርን እና በጀርባው ላይ የነበረውን ወርቅ አለያየ። እስከዛው ዘመን ድረስ በነገራችን ላይ በዓለም ላይ ያሉ ካረንሲዎች በሙሉ እንደ ኮሞዲቲ ነበር ዶላር የሚገዙት። ለምን ቢባል ዶላር ልክ እንደ ፕሮሚሰሪ ኖት አይነት ነገር ነው። ልክ እንደ ግምጃ ቤት ሰነድ ማለት ነው። ለምን ቢባል ያ ዶላር ዋጋው እንደማይቀንስ ማረጋገጫው ጀርባው ላይ ሪዲመብል ጎልድ አለ። ስለዚህ የእነዚህ አገራት ካረንሲዎች ለዶላር ኤክስቼንጅ ቢደረጉ ዶላር ዋጋው እንደማይወርድ መተማመኛው ከወርቅ ጋር መታሰሩ ነው። ጀርባው ላይ ወርቅ አለ ማለት ነው። ለምሳሌ የአሜሪካን ኬዝ እንውሰድ። የአሜሪካ ኮንግረስ አሜሪካን የሚያስተዳድር ማዕከላዊ ባንክ ወርቅ ካልገባ በስተቀር ገንዘብ ማተም አይችልም በሕጉ። ይሄ በኮንስቲቱሽን በጣም የተከለከለ። የአንድ ትሪሊየን ዋጋ ያለው ወርቅ ማዕከላዊ ባንክ ሲገባ የ1 ትሪሊየን ዶላር ኮይኖች ሚንት ይደረጋሉ፣ ኖቶች ይታተማሉ። ወርቅ ሳይገባ ግን ገንዘብ አይታተምም። ዝም ብሎ ቢታተም ምን ይሆናል? ወደ ገበያ ይገባል፣ ኢንፍሌሽን ያስከትላል። ስለዚህ ለገባው የወርቅ መጠን ብቻ ነው ገንዘብ እንዲታተም የሚፈቀደው። እንዲህ አይነት ሲስተም ጎልድ ባካፕ ያለው የካረንሲ ሲስተም ወይም ጎልድ ስታንዳርድ ይባላል። በጎልድ ስታንዳርዳይዝ የተደረገ ካረንሲ ማለት። ስለዚህ የተለያዩ እቃዎችን፣ ቡና፣ ሰሊጥ፣ የተለያዩ ነገሮችን በዶላር ሸጬ እጄ ላይ ቢኖር ዋጋው ይወርድብኛል ብዬ አልጠረጥርም። ለምን ቢባል በሸጥኩበት ጊዜ የነበረውን የጎልድ መጠን ሄጄ ሪዲም ማድረግ ስለምችል በዚህ ዶላር። ግልጽ ሆኖላችኋል ይሄ? ስለዚህ 1971 ላይ 100% ከዛሬ ጀምሮ ጎልድ ሪዲም እንዲያደርጉ አንፈቅድም። ለአገራቶች ካረንሲዎቻቸውን መውሰድ ይችላሉ፣ ዶላሩን መውሰድ ይችላሉ። ግን ዶላሩን አምጥተው ጎልድ መውሰድ አይችልም። ጎልድ ስታንዳርድ ሙሉ በሙሉ በሕግ ተከለከለ። ከዛ በኋላ ሁሉም ሰው ወደ የቤቱ ተመለሰና ጎልድ ባካፕ አነሳ፣ ሁሉም አገራት። ያ ማለት ምን ማለት ነው? ከዛን ቀን በኋላ የታተሙ ዶላሮች፣ ሚንት የተደረጉ ኮይኖች በሙሉ ፊያት ካረንሲ ተብሎ ይጠራሉ። ፊያት ማለት ካለምንም ኢኮኖሚክ ኢንፑት ዝም ብሎ የሚታተም ገንዘብ ማለት። ስለዚህ ዘ ዲፍረንስ ኢዝ በዛ አገር መንግስት ሌጋል ቴንደር ኖት ከመባሉ ውጪ ከሌላው ወረቀት ኮምፕሊኬትድ የሆነ ህትመት ላይ ከመኖሩ በስተቀር በመንግስት እውቅናና ኮሚትመንት ከመኖሩ በስተቀር ለምሳሌ አልከፍልም ቢል ወይም አልቀበልም ቢል መንግስት አስገድዶ ያንን ማድረግ ከመቻሉ በስተቀር ኢንትሪንሲክ ቫልዩ የላቸውም ማለት ነው። እነዚህ በተለይ የወረቀት ኖቶች ብሮቹ ለምሳሌ ከመዳብ የተሰራ ከሆነ አንገታችሁ ላይ ማንጠልጠል ትችላላችሁ። ቁልፍ መያዣ እንትን ልታደርጉት ኢንትሪንሲክ ነው እንትን አለው ቫልዩ አለው። ኖቶች ግን ኢንትሪንሲክ ቫልዩ የላቸው። ስለዚህ ፊያት ካረንሲ ማለት ኢኮኖሚው የፈጠረው ሳይሆን ለባንኮች በተሰጠ መብት ምክንያት የሚፈጠር አርቲፊሻል ካረንሲ ነው። አርቲፊሻል ኖት ማለት ባንክ ሪዘርቭ ማለት ምን ማለት መሰላችሁ? እያንዳንዱ አገር አሁን ይሄ ኢንፍሌሽን ሄዶ ምን አደረጋ መሰላችሁ? ዚምባብዌ በአንድ ኖት ላይ በሌላ መንገድ ደግሞ ዶላርን ስትመለከቱ ከ1913 የአሜሪካ ፌዴራል ሪዘርቭ ማዕከላዊ ባንክ ብለው ብዙዎቹ የዋህ አሜሪካውያን የሚያምኑት መንግስት ባንክ እንደሆነ ግን ካርቴል ባንክ ነው፣ የመንግስት ባንክ ነው። የኢትዮጵያ ብሔራዊ ባንክ የመንግስት ባንክ ነው፣ የመንግስት ማዕከላዊ ባንክ ነው። የኢትዮጵያን ኬዝ ስክቶች የአሜሪካ ፌዴራል ሪዘርቭ ግን የመንግስት ባንክ ነው። የኮርፖሬሽኖች ባንክና የአሜሪካ መንግስት ገንዘብ ሲፈልግ በግለሰቦች ላይ ታክስ መጨመር ሳያስፈልገው በኢንፍሌሽን የሚያታክሰው ገንዘብ የሚቀበልበት የራሳቸው አሬንጅመንት ያላቸው የባንክ ኦፍ ኢንግላንድን የቢዝነስ ሞዴል ተከትሎ የተቀረጸ
ከዛ ይሄ ባንክ ከጀመረበት ጊዜ ጀምሮ የዶላር ዋጋ እንዴት እየወረደ እንደሆነ ይሄ ከዛ እየወረደ ሄዶ 1933 ላይ ከዛ በፊት ግለሰቦች ደረሰኙን መልሰው ወርቅ መቀበል ይችሉ ነበር። አሁን ደረሰኙ ምንድነው ማለት ነው? ለአምጪው እንዲከፈል ህግ ያስገድዳል። አምጪው ማን ነው? ደረሰኙን የያዘው ሰው። እንዲከፈል የሚገደደው ምንድነው? ወርቅ ነው። እንዲከፍሉ የሚገደዱት ምንድነው? ማዕከላዊ ባንክ ለማለት የተፈለገው እሱ። ከዛ ነው ፔብል ቱ ዘ ቢረር ኦን ዲማንድ የሚለው ከአሜሪካ ዶላር ላይ የተወሰደ አባባል። 1963 ላይ እነሱ ፔብል ቱ ዘ ቢረር ኦን ዲማንድ የሚለውን ቃል አጥፍተው ሌላ ቃል ሲተኩ ኢትዮጵያ ላይ ያለው የእንግሊዝኛውም የአማርኛውም ባለበት ሁኔታ ነው። ከዛ 1933 ላይ ግለሰቦች ወደ ባንክ ሄደው ይሄን ዶላር በወርቅ ለውጥ ማለት የተከለከለ ነው የሚለው ዶላርህን ነው እንጂ የምትይዘው ዶላሩን አምጥተህ ወርቅ አምጣ የለም ይባስ ተብሎ 1944 ዶላር ከሌሎች አገራት ባንኮች ጋር ከሌሎች አገራት ካረንሲዎች ጋር የተሳሰረበት። አሁን እንግዲህ ምን ማለት ነው? በሌላ አነጋገር ወደዚህኛው ዘመን ካልተመለስን በስተቀር በዚህኛው ኮንቴምፖራሪ ኢኮኖሚ ውስጥ ዋጋው እየጨመረ የሚሄድ ሁለት ነገር ብቻ ነው። አንደኛው ቫልዩ ነው። ቫልዩ ማለት ሰዎች ፈጥረው የሰዎችን ችግር የሚፈቱበት የሆነ ነገር ነው። ብዙ ችግር አለ እዚህ አገር ነው። ያንን ችግር አድሬስ የሚያደርግ ተሰጥኦ፣ ችሎታ፣ ስጦታ በእያንዳንዳችን ነው። ስጦታችንን ተጠቅመን ሰዎች ለሚቸገሩበት ችግር መፍትሄ መስጠት ከቻልን ዋጋው ሲወጣ በወጣ ዋጋ እንሸጣለን፣ ዋጋው ሲወርድ በወረደ ዋጋ እንሸጣለን። ሪያል ማርኬት ማለት ቫልዩ ላይ ካተኮርን ቫልዩ ወደሚሄድበት አቅጣጫ ነው የሚሄድ። ገንዘብ ላይ ካተኮርን ግን ገንዘብ ወደሚሄድበት አቅጣጫ ነው። ያ ማለት ምን ማለት ነው? ገንዘብን የሚከተሉ ሰዎች ወደ ነው የሚሄዱት፣ እየወረዱ ነው የሚሄዱት። ቫልዩን የሚከተሉ ሰዎች እየወጡ ነው።